ስለዚህ ህዝቡ ላይ ቁማር ተሰርቷል። ቁማር የተሰራው እንዴት ነው? ኢትዮጵያን እናድናት፣ ለኢትዮጵያ እንዋጋን፣ ኢትዮጵያን ነፃ እናውጣት፣ ከህወሓት ኢትዮጵያን ነፃ እናውጣ በሚል ህዝቡ ሁሉ ትግራይ ዘመተ። የኦሮሞ ሰራዊት፣ የአማራ ሰራዊት፣ የደቡብ፣ የሰሜን፣ የምስራቅ ሆኖ ትግራይ ህዝብ ላይ ዘመተ። የትግራይ ህዝብ ደግሞ ህወሓትን አቅፎ ያዘ እና ብዙ እልቂት ሆነ ማለት ነው። አብዛኛው የሞተው የአማራ ወታደር ትግራይ ውስጥ ነው የሞተው። ስለዚህ ህዝብን የማጫረስ ቁማር ተሰርቷል። አንድ እሱ ነው። ግን ነገሩ መጀመሪያም የገባቸው ነበሩ። ጥቂት አባቶች፣ ጥቂት የፖለቲካ ሰዎች፣ ጥቂት ሰዎች የሚባሉት ጥቂቶቹ ገብቷቸዋል ጨዋታው እና ተቃውመዋል። ትግራይ ለምን ትዘምታላችሁ ተብሎ ተቃውመዋል። ግን ያው ያለፈው የህወሓት ስርዓት አስቸጋሪ ስርዓት ስለነበር ተመልሶ እንዳይመጣ በሚል ስጋት ነው ህዝቡ የዘመተው እንደሚመስለኝ ማለት ነው። እና ቁማር ተጫውተው ያው የትግራይንና የአማራን ህዝብ አስጨርሰዋል። ከዛ ሲመለስ እንደገና ደግሞ አሁን ፋኖ ላይ ዘምተዋል። ፋኖ ላይ ተባብረው ዘምተዋል። ያው በመሃል እንግዲህ የተጎዳው ህዝቡ ነው። ከላይ ያሉትማ አሜሪካ፣ ጃፓን፣ እንግሊዝ እየሄዱ ቻምፓኝ ይራጫሉ በህዝባቸው ደም። እነሱ ፖለቲካ ይሰራሉ። ስለዚህ አንተ ዲያቆን ፖለቲካ እንዴት ታወራለህ? አንተ ዲያቆን እንዲህ እንዴት ትላለህ? አንተ ዲያቆን እንዲያ እንዴት ትላለህ? ራሳቸው ግን እኮ ፖለቲካ ድርጅት አራማጆች ናቸው። ራሳቸው ብር ያዋጣሉ፣ ኢትዮጵያ ይልካሉ። ቤተክርስቲያንም ሲቃጠል እርዳታ የሚሰጡት እነዚሁ አንተ ዲያቆን ምን ያስፈልጋል እኛ እናድርግ የሚሉ ናቸው። እናንተ በቃ መንቀሳቀሳችሁ ፖለቲካ ውስጥም እንድትገቡ አይፈልግም። በሃይማኖቱም እኮ ደግሞ ዲያቆን ብሎ እኮ የሚያስገባ የለም። ልክ እነሱ ናቸው ግንባር ቀደም ተጫዋቾቹ። አንተ ዳር ቆመ አጨብጫቢ ነህ። ዲያቆን ሆነ ለቤተክርስቲያን አታገለግልም። ቤተክርስቲያን ውስጥ ኃላፊነት አይሰጥም። ቤተክርስቲያን ውስጥ አገልግሎት አይሰጥም። ቤተክርስቲያን ውስጥ እንድትሰራ አይፈቀድም። ዳር ሆነ እንድታጨብጭ ነው የሚፈቀደው። አጨብጫቢ እንድትሆን ማለት ስንት ጊዜ እናጨብጭብ? በደርግ ጊዜ አጨበጨብን፣ በህወሓት ጊዜ አጨበጨብን፣ አሁን በአብይ ጊዜ አጨበጨብን። አሁንም ሲመጣ አጨብጫቢዎች ነው የምንሆነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በማንኛውም ቦታ እንዲሳተፉ አይፈልግም። ፖለቲካ ውስጥ እንዲገቡ አይፈልግም። እንዴ ሲጀመር እኮ ሃይማኖትና ፖለቲካ አንድ ናቸው እኮ። የኢትዮጵያ ፖለቲካ እኮ ሃይማኖታዊ ነው። አንድ ሲጀመር ሰው ፈጣሪውን ካልፈራ፣ ፈጣሪውን ካላከበረ ምድራዊ ክብር አይኖርም። ሄዶ መውደቁ አይቀርም። ትላንት ደርግ የወደቀው እግዚአብሔር የለም የሚል አስተምህሮት በስርዓተ ትምህርት ውስጥ አስገብቶ ነው።